ስንት ላይ ገባ? ምን ሉላ ምንድነው? ድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። እርታችሁን ጉሰዱ አልፈልግም። ያዝ ጉሰድ። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባል። ምህረት ይቀየር በሚለው ስምምነት ላይ መደረሱ ተነገረም። አንደኛ እንዴ አስተግፊሩላህ። ሰላም የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። የእናንተ ዋይዲቶም እናንተን ዘና ፈታ የሚያደርጉ የሚያስገርሙ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እስከ መጨረሻ አብራችሁኝ ዘና ፈታ ማለት ነው። ይህንን ቪዲዮ ሁላችሁ ላይክ አድርጋችሁ ጀምሩ። ለእናንተ ቀላል ነው፣ እኔን ስለሚጠቅመኝ ነው። የተሰማችሁን ሀሳብ አስተያየት በነፃነት ኮሜንት አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። የደወል ምልክቷንም ኦን ማድረጋችሁ እንዳትረሱ። ይመቻችሁ። ግባ። የት ልግባማ? ሞላሽ አይደለም እንዴ? በቃ እኔ ሌላ ተረኛ ጠብ እነዚህ ልጆች ተቆንጥጠው አድገዋል። ቤተሰብ አላቸው፣ እናት አባት አላቸው። እነዚህ ልጆች አጎት አክስ ዘመድ አላቸው። አሁን ቪዲዮ ቀርጸው ቲክቶክ ላይ ፖስተው እንዳለ ብዙ ሰው በጣም ሲቃወማቸው ነበር። እንግዲህ የተከበረ ባህል ነው እንደዚህ ሙድ እያያዙ ያሉትና ደግሞ ትንንሽ ልጆች ናቸው። በጣም ያሳፈረኝ ቪዲዮ ነው ይሄ ቪዲዮ። ወላጆች ወለዱ ሜሪን አይነት ልጅ። እሺ ወላጆች ወለዱ ምንድነው ይሄ? ሜሪን አይነት ልጅ ፊቷ የሚመስለው ይሄንን ሞጂ ልጅቷ እኮ በቃ ሙገሰኝ ብላ እንዲህ ስትቀራረጽ ሞላለውን ኢሞጂ አመጣላ። አንተ የተረገምክ ቀለበትና ስፖርት እንዴ? በምንድን ነው ስፖርት ይርኩ ስለሆነ እኮ ነው ለርኩት ኳስ ልጮት ነው። እና ምን ያገናኛል ከስፖርትና ቀለበት? ታዲያ ምን ያገናኛል? እና ለምንድን ነው በቢላይዜሽን ይፈል? ቀጣዩን ቢላውን ብቻውን ይዤ ልክ መመጣው ይሄን ቀለበቱ እንዳታወልቅ አድርግ። ቀጣይ ብቻውን ነው የሚመጣው። ቻው። ከባድ ነው። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ የኢትዮጵያ ሕዝብ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ጉሰዱ አልፈልግም። ያዝ ጉሰዱ። ሄዶ ከኢትዮጵያ ህዝብ ጋር ነው ጥለ አንተ እንደምንም ትገባታል። አሁን የፊታችን ሐሙስ ነው ፋይቱ። ይሄው አሁን ያ ጆኒ ጁጁትሱ የሚይዘው እንቁላል አለ ሰው የሚመታበት፣ እሱ ላይ መተት አለው እያለ ነው። በግድ ተይዘን ቢሆን ይገባል። ጌች ራሱ ማለት ነው እኔ ጋር ካልሆነ ትፋየታለህ እያለው ነው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባል። ጌች ሴዶ እንዴት እያደረገ ነው? ድጋሚ አሁንም በቃ ፋይት አላረግም ብሎ ጨርቅ እየወረወረ ነው። ኢትዮጵያ ህዝብ ላይ የተጫወተብህ ነው። አንተ እንዴት ትሪት እያደረኩ? ስቃይ ያበላኝ እኮ ምን ይሻላል? ስቃይ ያበላኝ። ግን ችግሩ መሰለህ ከፋይቱ አያመልጥም እኮ እሱ ይሄንን አላወቀም ይሁን 120 ሚሊዮን ህዝብ ጋር ነው የሚጣለው። ታዲያስ ያ ማለት ባይ ዘ ወይ ያ ማለት የ120 ሚሊዮን ህዝብ ማለት ስልጣን ላይ ያለ ሰው ምናምን በሙሉ ነው ይጨምራል፣ ይጣላል እንጂ እንዴት ብሎ ነው በኤርፖርት የሚወጣው? አሁን ልጅ ሊውጣ ቢል እንኳን አይቻልም። ከሀገር ቢወጣ እንኳን አይመልጠንም። እኔ እንትን ሴኩሪቲው ልቀጥርለት ነው ተሳስቶ ግዴታ ኤርፖርት ምናምን ሁሉም ቦታ ይሄን ነገር ከሀገር እንዳወጣ ነው። ስለዚህ ፋይቱ አይቀርም። ንገራችሁ ለሚጨነቁት ማለት ነው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ቀላል
ሴዶ እንዳለ ህዝቡን እያወዛገበ ነው በቃ አልፈታ ብሏል ይሄንን ነገር አንዴ ወዳደራለሁ አንዴ አልወዳደርም እሱም ብሎ ብር ያሳያዙ ራሱ ስንት ሰዎች አሉ ሴዶ ያለውን ሰማችሁ እንደዛ አይነት ቀልድ የለም ሴዶ 150 ሺህ ብር የሰጠውን ትመልሳለህ አንተም ብዬ ቪቪአይፒ ቲኬት ባለ 100 ሺህ ብር ነው የቆረጥኩት እሱንም ትመልሳለህ ትቀልዳለህ እንዴ እኔ አንተም ብዬ 250 ሺህ ብር ኢንቨስት አድርጌያለሁ እዚህ አልደባደብም ምናምን ብለው ኋላ እኔ መጨረሻ ላይ መተት ምናምን ብለህ ትሻሻለህ እንዴ ትደባደባለህ ጎትተን ይዘን የምንገባው ሴዶ ተገባታ አንተ ነው ማግዘው ታሸንፋለህ በቃ እኔ ከኋላ ያለው ብያለሁ አሁንም ካስቸገረን ይገባለሁ እምቢ ካልክ ግን እኔ ነው የምገጥም ሴዶ በቃ እኔ ነኝ ኮላውት ማድረግ እንዴ ትቀልዳለህ እንዴ 250 ሺህ ብር ነው ኢንቨስት ያደረኩት ሴዶ እንደዛ አይነት ቀልድ የለ ጎትቼ ነው ማስገባ እኔ አሁንም ወላሂ ወዳሃለሁ እንደዛ አይነት ቀልድ ግን እንዳትቀልድ አውዙ ቢላሂ ምን ሸይጣን አረጂም ረሴዶ ብሏል ብዙ ሰው ነው ዋይ ያለው በህግ አግባብ ራሱ ይሄ ነገር ያስጠይቀዋል እሺ ብሎ መጨረሻ ላይ እምቢ ሚል ከሆነ ይጠየቅበታል ሴዶ ድርጊት እስከ 1 ዓመት ድረስ ሊያስቀጣ እንደሚችል ተነገረም የኤምኤምኤ ውድድር ሊያደርግ ጥቂት ቀናት ብቻ የቀሩት ሴዶ ማርሻል ድግምት ሰርቶብኛል በሚል ምክንያት ከውድድሩ መውጣቱን ማስታወቁ በማህበራዊ ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል ሴዶ ተፎካካሪው በእንቁላል ድግምት እንዳሰራበትና ከሌላ ተደባዳቢ ጋር ካልሆነ በስተቀር ከጆኒ ጋር ወደ ሪንግ ውስጥ እንደማይገባ አስታውቋል ታዲያ ይህንን ጉዳይ አስመልክቶ አስተያየታቸውን የሰጡት የህግ ባለሙያዋ ጠበቃ ሰብለ አሰፋ ሴዶ ያቀረበው የድግምት ክስ በህግ ፊት የሚያስረዳ አደራጅ ማስረጃ ካላቀረበ በስተቀር በኢፌሪ የወንጀል ህግ መሰረት በሰው ስምና ክብር ላይ የሚፈጸም የሐሰት ሐሜትና ስም ማጥፋት ወንጀል ተደርጎ በመውሰድ እንግዲህ እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣ እንደሚችል ተነግሯል ስለዚህ ጉዳይ ምን ሐሳብ አላችሁ ይሄንን ቪዲዮ ያል ሴዶ ልትታሰሩላ ትችላል 1 ዓመት እንደውም 10 ዓመት እንዲሆን ነው የምናደርገው እኔ ግን ሲመስለኝ ማርኬቲንግ ነው የሚመስለኝ ሂሳባ ኑሮ ከበደ እሺ አስቤዛ ሽጉርት ቲማቲም ቃሪያ ድንሽ በርበሬ ሽሮ እንጀራ ሁሉ ነገር ሂሳባ ኑሮ መሮናል አንደኛ እውነት ነው መሮናል በቃ ነግሬያታለሁ አስረድቻታለሁ ትመጣለህ ረጋ ብለህ ሴት ልጅ ናት ተረዳ ይቅርታ በቃ እንደምታች ይቅርታ አሳምኛት ነው የመጣችው ነግሬያለሁ በቃ እንዴት ሰላም ነው የኔ ቆንጆ እሺ ይቅርታ እናትሽ ታውና ስለዛ ደሞ ደና ስራ እንደሰራ ደሞ እኮ በእናትሽ ሂጂ ያለበለሽ ይዘሻት ሂጂ እሷ ነው እኔ አንድ መልካም ጓደኛ አለችሽ ላስታርቅ ብላ ጠርታኝ ነው እንጂ ማለት ነው ሲጀመር አትመጥኝኝም ታረዳያት በእናትሽ እስ እንደውም ጓደኛሽ ታምራለች ካንቺ አካፋራስ በቃ አሪፍ ቦታ ናት አባ አሪፍ ቦታ ነው ያቆም መስታወትሽ ግን በጣም ትንሽ ቆሸሽ ብላለችና ላጽዳልሽ እሺ አጽዳው እመች እንዴ በራሱ ዝናብ መጥረጊያ አሁን አጽድቻለሁ ውረድ ሰቢው ግጥቆሽ ነው የወረደ ጽንስ የመሰልክ ታሽቀብጣለህ ድሮውንም ከባንተ ቤቱ መኪና ጋቢና የተቀመጠው ሰው ነው የሚያሽቀብጠው ዮን እጢ እውነት ነው አንዳንዴ ከሹፌር ይልቅ ፓሴንጀር ላይ ከጎን የተቀመጠ በቃ አያገኛ አሽቀባል ዘቅ ወጥ የሚለው ጭንቅላቴና እሺ ምን አይልት ኖር ነው ፉአበል ተዝናና የሚለው ጭንቅላቴ ማለት ነው ካልተሰማሙ መሞቴ ነው አብጄ መሞቴ ነው አብጄ አማኑኤል ሆስፒታል ከመገባ በፊት እናንተ ድረሱልኝ ማፍቴውንም ኮሜንት ላስቀምጡልኝ መሞቴ ነው በቃ አብጃለሁ እና ደግሞ ለብዙ ሰው እንድደርስ ሪፖስት አድርጉ ባላው ያነሳው ነጥብ እውነት ነው አይደል አእምሮአችን ለሁለት ይከፋ አንዳንዴ 2-3 ሰው እንሆናለን እኮ አእምሮአችን ማለት ነው በዚህኛ ቆጠብ መለወጥ አለብህ ይላል በዚህኛው ደግሞ የፈለገ ብቆጠብ አትለወጥም ዛሬ ነው የምትኖረው አጥፋው ሚል አእምሮ አለ ትክክሉ የቱ እንደሆነ ግራት ጋር የራሳችሁ አእምሮ ሆኖ ከራሳችሁ ጋር ማስታረቅ ይከብዳልና እውነት ነው አሁን እናቴ እንዴት ነሽልኝ አንዴት ይጅልኛለሽ ጫሜ ልሰር ይቅርታ ግን ጾም ጥሩ ነው ነገ ይፈታል ላንቺ ነው የእውነቴ ነው የእውነት ምን በቃ የእውነቴ ነው እግዚአብሔር የኔ ናት መልካም በዓል መልካም በዓል ለእርሶ ነው የእውነቴ ነው እግዚአብሔር ዶሮም ይሄም ለእርሶ ነው በቃ በዓል ነው ነገ መልካም በዓል የእውነቴ ነው አንዴ ይዙልኛል ጫሜን ልሰር ለእርሶ ነው መልካም በዓል ለእርሶ ነው የኔ አዎ እግዚአብሔር ወይ የኔ አባት መልካም በዓል ላንቺ ነው ወይ እናቴ ላንቺ ነው መልካም በዓል እናቴ መልካም በዓል ላንተ ነው
ላንተ ነው የእውነቴ ነው። መልካም በዓል። እሺ የሳምንቱ ምርጡ ቪዲዮ ብየዋለሁ። በርጠሚዮስ ይማቸው። ሶሬሳ ኢትዮጵያዊነት ይታይበታል። ሶሬሳ ይመቸው። ባሉካ መቼ ሰጣ የሚለው ሰውዬ ነውና በቃ ይሄው የኦሮምኛ ባህላዊ ጭፈራ ላይ ነው እንግዲህ ይሄው አማርኛ ቀላቅሎ ምናምን በቃ ኢትዮጵያዊነት እንደዚህ ነው። ይሄ ስንት ላይ ተገባ? ምን ሉላ ምንድን ነው እስቲ ያረጋችሁ ምላሷ እስቲ አየህ ቅድም ላይ አሁን ደግሞ ቀየርሽ። እኔ እኮ እንደዚህ እስከዚህ ድረስ ይያል አይደል? ከዛስ እሱን ማድረግሽ ራሱ ይገርማል። ሉላይ የሷ አበባውን ያንቺ ደግሞ መያዣውን አበባው እኔ በጣም ጸጉርሽ ስለገረመኝ ኤደን ጸጉር ስትወለጅ ወይ ልጅ ሆነሽ ተላጭተሹ ነበር። ከዛ ነው ተመልሶ እንደዚህ ያደገው። ሲታጠብ ምን ያሳት ይወስዳል ጸጉርሽ? ቶሎ ነው የሚታጠበው። ሲበጠርም አያስቸግርም። አረ ወገን ጠይቅክ። እሺ ጠይቅ። ጥንቄት ይቶ የሆነ ነገር መሰልኩ ነው። ያንን ጥያቄ ነው ነበር። ያቺ ኮርማንስ ምግብ የሚበልጥባት ልጅ I love you ብሎ በካቻፕ አይ ትፍረድባት። ረሃቡ ጠንቶባት ነው። ፍቅር ከሆድ ሲጠግብ ነው። ከዛ በኋላ ነው ቁርስ ጭና ወደ ስራ ሊዳ ቁርስ ልስጥህና ወደ ስራ ትሄድ። ይሄን ማሰብ የነበረብህ ትናንትና ጎሮ አደባባይ ላይ ነበር። እሺ ማለት ምን አድርጎ ነው ጎሮ አደባባይ ላይ? ወይኔ ትራፊክ ያዘኝ። ምን አይነት ነገር ነው በእናታችሁ? ወይ ቤቢ አንተ ነህ እንዴ? መንጃ ፍቃድ። እኔ ደግሞ ሌላ ሰው ያዘ ይመስለኝ እኮ ደንግጬ። እኔም ቤት መንጃ ፍቃድ እንዴ? ሚስትህ እኮ ነኝ ቤብ። የኔም ቤት አልሰማሽኝም እንዴ? መንጃ ፍቃድ ሚስትህ እኮ ነኝ። የምን መንጃ ፍቃድ ነው የምትለኝ እንዴ? ሚስትህ ነኝ፣ ባለቤትህ ነኝ። መብራት እኮ ጥሰሽ ነው የመጣሽው። ኦኬ ልቀጣኝ ነው? ዳርና ቅጣት ምንም ያገናኘው ነገር የለም። አረ ሚስትና ቅጣት እዚህ ላይ ሰራምናሽ እንታያለን። እሺ ጻፈው፣ ችግር የለም። እሺ ጻፈው፣ ችግር የለም። ሚስትህን አትቅጣ የሚል ህግ የለም። እሺ መግቢያ፣ እሺ ችግር የለም። ጻፈው፣ ችግር የለም። እሺ ኦኬ። ለዛ ነው ባልሽ እኮ ነኝ። ባልን ቀልቢው የሚል ህግ የለም። እሺ የጤፉን እዛ ከፍየዋለሁ። ይቀልዳል እንዴ? ያማታል እንዴ? ክረብት ታሳልፋት ጥሩ ነበር። ቀጣት የራስንም ነው የቀጣው። አንተ ደላላው ነው አይላከሽ? ደላላ ልኮኝ ነው በሰራተኛ። እሺ አቲ ነው 5 አመት ነው እንግዲህ ሰላም እንደምትሰነ ተቆጣጣሩ። እሺ ይወድሽ ምንም አይነት ስራ አሰሪ። እሺ ምንም። እሺ እኔ ስራውዬ ነው የምመጣው። አያቴን ብቻ ጠብቂልኝ። በወር 30,000 ብር። እሳቸው መንከባከብ እንደ አይደለም ተከፍሎኝ ከፍዬ ራሱን ብንከባከብ እና አባት ደግሞ ቁጭ እንደም አባትን ነው እንዴ? ተማታ አባት ይቀጣል። ችግር ታው ጋር ሲተን ብቻ የሚጠርግበት ከአንተ ጋር 3.5 ራሱ አያወቅም። አንተ አትከበር አይደለም 30 ተጫወቺ። እሺ ምን ጨዋታ ተጫወተበት እናቶትን ቤኒሻል የምታስተላልፈው ነገር አለ እንዴ? አዎ ለህዝቡ አንድ ነገር ማስተላልፈው አለ። ለወጣቶች እኔን ስታዩ አትልጡ። እናት ወልድ ብትገባ አታመልጠኝም። ስለዚህ ያለ ከማረክ እኔን ስታይ የሆነ መላ ወረድልኝ። ከዛ ነው እፋታለሁ። እኔ አንተን ማስገባው ማገኘው ገንዘብ ነው። ከዛ ስለዚህ እንስማማለን። የሆነ ገንዘብ ወረድልኝ። በቃ ይሄን ነው ማሳልፈው።
እኮ ግራ የገባኝ ማለት ነው። አሁን ሚሊሻን መንግስት ነው አይደል የሚያስታጥቀው? እንደዚህ ማዕከላዊ ኢትዮጵያ ይላል እዚህ ጋር። ይህ ልጅ አሁን በአደባባይ ወጥቶ የሚሊሻን ዩኒፎርም ለብሶ ነው እንግዲህ ገንዘብ ከከፈልከኝ ብቻ ነው የምፋታ፣ ካልሆነ በቃ ይህ ህገወጥ የሆነ ነገር እኮ ነው። መንግስት ቆይ እንዲህ አይነት ሰው ዝም ነው የሚባለው? ምንድን ነው ናግባ ምንድን ነው አንተ እዛ ሰው ድንበር ላይ ይሞታል፣ አንተ እዚህ ፋታ ብለህ ዘንጠ እያፋጨት ትዞራለህ እና ትገባለህ። እሺ ሌላ ሰው ትፈልጋላችሁ? ሌላ ምን ፈልገው ዟል? ለጓደኛ ልደውል። አንተ ወራዳ ጓደኛውን ሊያሲዝ ነው እንዴ? ሄሎ የሺ ጋና እርጥብ ጋብዛለሁ። አረ ወይ አሁን ነው ታዲ ጎበዝ እኮ ነህ አንተ፣ የተማርክ ሰው ነው። በቃ ና እንጠብቃችሁ። A few moments later እርጥቡ ሊበላ የሺ እኮ እርጥብ ቀየረኝ እና ወንድሜ እዚህ ነው ና ገባ። አፈሳ ነው ፕራንኩ ንጉስ መሆኔን የማሳይበት ቪዲዮ ነው። ተከታተሉ እስቲ ኒስ ዲን ማን እንደሚጫወት ወስኑ እስቲ። ይዛ ለብሎ ነግሮት አፈንጭ ቆመብኝ ነበር። ደብል ክሮስ ነው። እንደ በርሜል አሁን ገብቶ እኔ እናት ይሄ ለሚሽኮረመሞ ጀለስ ላክለት። ስማ 2018 አልፏል። 2019 እንደዚህ ግሎና አጨረስም። ገባ እቺን የመሰለሽ መልከ መልካም የጥሩ ቤተሰብ ልጅ ከመልክ ገብቶሻል አይደለ? እሱም ደግሞ ይኸውልሽ በጣም ጨዋ ነው። ራስሽ ነሽ አንቦክስ የምታደርጊ። ልጁ ተነካክቶ አያውቅም። ገባሽ አይደለ? አደራሽን አንተም አደራህን ይኸውልህ ይሄን እንዳታበላሽ ነግሬሃለሁ። አውራት በደምብ ነግሬሃለሁ። ሰላም አታ ቆፍጣን በል እንጂ እንዴ ናቲ። አረ ሄደ ናቲ። አንቺ ነሽ ጥፋተኛ። አንቦክስ አርጊው ተብለሽ ካንዳን አንተ አሬ ጋይስ አሸንዳ ስለሆነ አረ ቲቪ ነው አይደል ይሄ ነገር? አረ ቲቪውን ምን ያጸዳው ነው? አረ ቲቪውን እሺ ብሎ ስንት ጊዜው መሰላችሁ? እግዚኦ እንዳለ ስልኮቹን አጠብኳቸው። አሁን ቲቪዎቹ፣ ላፕቶፖቹን ሁሉንም አጠብ በቃ ጽድት ካለ በኋላ አሸንዳ አብረን እናከብራለን። እሺ ወጥቶ ይጨፍረው ይሁን ቲቪው እንዴት ቆሽሾ እንደነበረ አጠይቁ። በጣም ቆሽሾ ነበር የሚገርማችሁ። እኔም ስራ በዛብኝ በቃ ማጥጃ ጊዜ አጣ አይገርማችሁ። አሁን ግን በቃ ዛሬ እንደዚህ ፏ አርገን ነው የምናከብረው። ፏ አርጌ ቤቱ ጠርቶ ከዛ በቃ እሺ ማክበር እንችላለን። እንዴት አያችሁ? ጽዳቴ እብደቱ እንዳገር ነው የዚህ ዓመት እብደት እዚህ ጋር ማብሪያና ማጥፋው እኮ እናታችሁ ቲቪ እብደቱ እንዳገር ነው። ወዶ አይደለም። አንድ ሌላ የተሰማ ዜና አለ። የኢትዮጵያ ዓመተ ምህረት የሚለው ይቀየር ሌላ ነገር ይሁን እየተባለ ነው። እንዲህ አይነት ኬዝ እኮ ነው ሰው እንደዚህ እንዲያስብ እያደረገ ያለው። ዓመተ ምህረት ይቀየር በሚለው ስምምነት ላይ መደረሱ ተነገረም። ዓመተ ምህረት ወይንም ዓመ የሚለው የዘመን አቆጣጠር የኢትዮጵያ አቆጣጠር ወይንም ኢአ እንዲባል ስምምነት ላይ መደረሱ ተነግሯል። ዓመተ ምህረት የሚለው የዘመን አቆጣጠር እንዲቀየር የተለያዩ ምክረ ሀሳቦች ሲቀርቡ የነበረ ሲሆን ለ4000 ጉባኤተኞች ተነቦም የምክክር ኮሚሽኑ በተረከበው ሰነድ ዓመተ ምህረት የሚለው ቀርቶ የኢትዮጵያ አቆጣጠር እንዲባል ከስምምነት መደረሱን ተመካካሪዎች ገልጸዋል። በተጨማሪም ሂጅራ እንደ ካላንደር ይካተት ተብሎ መያዙም ተገልጿል። ስምምነቱን እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ አካፍሉን። ያውን ዓመተ ምህረት ተቀየረ ዓመተ ዓለም ሆነ ወደኋላ ተመልሶ ምንም ለውጥ የለውም እኮ ዝም ብሎ ቁጥሩ ነው። አሁን ምን ተሰማችሁ እስኪ እናንተ በዚህ ጉዳይ? ዓመተ ምህረት ይቀየር ምን ይሁን ተባለ? ኢአ ምንድነው? ኢአ ሲጠይቅ ኢ ስትል ላጥ ሲያደርግ ትላለህ ማለት ነው። ይሄ ምን ማለት ነው? ዓመተ ፍዳ አይታ ኢአ ሆኗል አሁን። ስለዚህ እንኳን ለኢአ ለ2000 ኢአ አድረሳችሁ። የኑሮ ውድነቱ በዚህ ከቀጠለ እንዴ ከውሻው ጋር ሰዎች ለመጀመሪያ ጊዜ አይፎን ሲገዙ በቃ ሁላችሁም አድርጋችኋል አይፎን ስገዙ። አሮን ነኝ። እዚህ ጋር ካፕሎች አግኝቻለሁ። እስኪ እንጠይቃቸው።
ሰላም እንዴት ናችሁ? ሰላም እንዴት ነህ? በጣም ነው የምታምሩት። እናመሰግናለን። ስንት ጊዜ ቆያችሁ? በፍቅር 20 ዓመት አድርገናል። እኔ ለምሳሌ 24 ነው ዓመቴ። ልክ በ4 ዓመቴ ነው እሷን ያፈቀርኩት። ያፈቀረኝ ባለቤቴ ልጅነቱን ነው የሰጠኝ። በጣም ደስ ይላል። እሺ የሆነ ጥያቄ ልጠይቃችሁ ነበር። ይቻላል። በማን ጀምር? በሷ ጀምር። አይ ባንተ። እሺ አመሰግናለሁ። እሺ ይሁን ችግር የለውም። ኤክስች ቢደውል ምን ትዩ ነበር? እንዴ ጆሮ ላይ ዘጋዋለሁ ታዲያ። እንደውም እንዴት በሱ እንትን ላይ እንትን ትለኛለህ? ኤክስ ኮራስ ኤክስ ነው በቃ። እንደዚህ አይነት ፍቅረኛ ስጣችሁ። አንዴ አባ አንተንም ጠይቃለሁ። ኤክስ ቢደውል እምቢቀራት ተጠወህት እንግዳ አማርኛ ማድረግ እንችላለን። ኦኬ እኔ ደግሞ ቂንጥኛ የምትሰማ እኮ መስሎኝ ነበር። እሺ ምን ነበር ጥያቄ? አዎ ገብቶኛል። አሁን ኤክስ የሚደረግባቸው ቤቶች ለኮሪደር ልማቱ ነው እንዳለበት ሲፈርስ አይደለም። ኤክስ ብትደውልልህ ገብቶኛል። አሁን የፈለግኩት ሰው ዳቦ ቤቱ የዳቦ ቤት እጥረት አይደለም። አዳምጠኝ ጃባ። የቀድሞ ፍቅረኛ ወይም ኤክስ ብትደውልልህ ምን ትላት ነበር እያለ ነው። እንደዛ ነገር ጠይቅኝ። ኦኬ ምን ላት ነበር መሰለ? እንደውም ጆሮዋ ላይ ነው የምዘጋባት። ጆሮዋ ላይ ሳይሆን አንስቼ አንቺ ማትረቢ ደግመሽ እዚህ ጋር አትደውይ ነው የምላት። ጆሮዋ ላይ ትዘጋባታለህ? አዎ እንዴ ትምላለህ። ስላድኗል እዚህ ጋር ሃይማኖት ፍቅር ውስጥ ምን አመጣው? አሁን ሃይማኖት የሚለው እኮ ቆይ አንዴ ልጨርስ። ሃይማኖት የሚለው በትዳር ውስጥ የሚገባ መፍትሄ ሊሰጠው ይገባል። ጠይቅ። መፍትሄው ደግሞ ገብቷል። አሁን መንገድ ላይ እንደዚህ አቁመው የሚጠይቁ ሰዎች መፍትሄ ሊሰጣቸው ይገባል። እንደዚህ አይነት መፍትሄ ገብቷል አይደል? ትወጣለህ ማለት ነው። ይከስ በተደጋጋሚ ጊዜ ነግሬሃለሁ። ከባለቤቴ ራስ ራቅ ብያለሁ። ይሄ ለመጨረሻ ጊዜ ሊሆን ይችላል መነግርህ። እሷ ከሌሎቹ ሴቶች የተለየ ጣፍጠኛለች። እንዴ ትጣፍጠኛለች? አዎ ወሻሚ ስለሆንክ ነው። ወሻሚ ስለሆንክ ነው። ወሽምነቱ ስለተመቸ እና ትለኛለህ እንዴ? ምንድነው? እገላለሁ። ግደለኝ ነው። ግደለኛ ምንድነው? ግደለኝ በሚስቱ መጣ። ግደለኛው። ኧረ ግደለው በቃ። እንዴ በፊት አማርኛ ፊልሞች ነው ግደለኝ ስትል ሳልገልምተው መሰለህ እንዴ? ደፋው። ወሻሚ የአባ ዝጋት ፋሚሊ እንዴ ማዘሯ መጣ። ምንድነው ይሄ ነገር? ይሄ ትሪ እንጀራ መብያ ትሪ። ኧረ ማዘሯ አያዩ ምጣድ ነው እንዴ? ኧረ አይደለም እና ፍሪጅ ማዘሯ ምንድነው የምትቀልጂው? እሺ አሁን ተበላሽቶ ነው? ኧረ አይደለም እየሞቀ ፀሐይ ደግሞ እንዴ ማዘሯ ጤነኛ መልስ አንተ ነህ እንጂ ዝጋት። የጆሮ የታችኛው ጫፍ 20 ሚሊዮን እንደሚሸጥ ታውቃለህ? ቻው አንተ ደግሞ ሁሌ ፌክ ኒ 20 ሚሊዮን ይሄ አላህ የምር 20 ሚሊዮን ለምር ሽዳም ለእንትናም ንገራቸው። ሙሉ ስንት ይሆን? ስራ ነው አይጉራጌ ባንዴ አባዛው እሱ ሙሉን ብሸጥ ስንት አገኛለሁ ላይ ሄዷል። ብዙ ያልተገለጠልን የማናውቀው ነገር አለና አላውቅም ማለትን አንፍራ፣ አንሻማቅ። ብራዘር የሜክሲኮ ታክሲ ምን ነው? ሜክሲኮ ታክሲ ዳገቱ ላይ ጀዝባ ካላቀመኩ ካላቀማተም እንዴ ታች አይደል እንዴ? ታች ደሙ ሂዳት አይደል? እሺ ዳግመ ነገሩና እንትን ያዋርደኝ ተረገመ እርጉም ቪዲዮግራፈር ማለት ነው። አንተ ቪዲዮን አሰጠኝም እንዴ? ለአሸንዳ ብዬ ቀርጸኝ ለመቼ ነው? ለጆሊ ጁጁቱና ለሴዶ ማርሻል ውድድር ነው እንዴ? አሸንዳውን አንዴ መንጋዳ እያኛኩኝ፣ አንዴ እየሮጥኩኝ፣ አንዴ በሶቤ ላይ እየፈጭሁ፣ አንዴ ዳማከሴ አፍንጫ ውስጥ እየሰካው እንደዛ የተቀረጽኩትን ቪዲዮ አሰጠኝም እንዴ? ምንድነው የምትለኝ? አይ ይሄኛው እኮ የልጃገረዶች ነው ገና ነው ያንቺ መርመራ ነው እንዴ ቀረጽከኝ? መርመራ ነው የቀረጽከኝ? አንተ ስንቱ ቲክቶከር እየሮጠ ዛፍ ለዛፍ ውሃ ለውሃ ቪዲዮ ላክልኝ ተቆንድጄ የሆነ ጊዜ ላይክ ክላስሩም ውስጥ ላይክ አስተማሪያችን ነገር የነበረው ላይክ ወንድ ነው። ከዛ ኦኬ ችግር የለው። ከዛ የሆነ ሉዊ ቪቶን ቦርሳ ምናምን ይዟል። ከዛ ግን ትልቅ መላጣ ነው። አይሻዶ ምናምን አድርጓል። አስተማሪው አለቀስኩኝ። መጀመሪያ እሱን ሳይ አለቀስኩኝ። ውጭ ሀገር አሜሪካ ነው። በጣም እግዚአብሔር ልክ ነው ያደረገችው። ቴዲ ጋር ደውዬ አለቀስኩ። በቃ ደወልሽ? አዎ አለቀስኩ። አመመኝ ራሴን በጣም። እውነት ነው እንዴ? ኤክስፔክት ስለማታረጊ እንደዚህ አይነት ነገር ላይ ይችላል። እንደዛ የሚያደርገው ሲጀመር እሱ ወንድ አይደል እንዴ? በቃ ምን ሆኖ ነው? በ17 ዓመቷ ይሄንን ግራስፕ ለማለት በጣም ከባድ ነው። አይስበር በጣም ከባድ ነው። እና በቃ ሄና do you do that green stuff ምናምን ይሉኛል። ግሪን ቲ
እኔ ደግሞ you mean እንትኖች ሸፈራው ኖ አላ እስወርና አላቅም ነበር ጌታን እሺ ሊሆን ይችላል ሰው ኤክስፔክት ላያረግ ጌታን ኤክስፔክት ላታረግ ይችላል ግን አላቅም ነበር አረ እኔ ልትኖርሽ በቃ ልክ አይደሉም ግን ያው መኖር ስላለበት ትኖራለህ ከዛ ካልነኩ በቃ አይነኩህም usually አይደርሱብም or ደግሞ you tell them no I don't do that I'm straight no I don't like girls okay ተመሳሳይ ጾታ ምናምን ነው የሚያዘጋጅ I like guys I don't like you ስለዚህ ያው ተይካሉ ከዛ እነሱ ደግሞ ጸጉሬ ምናምን በቃ አንድ ቀን አፍሮ አረኩትና ልንካው ጸጉርሽን በቃ አዛ አረጉኝ ለኪ ወደዛ ለኪ ነጂ አና እንግዲህ አሜሪካ ልጆና በሄደችበት ጊዜ ነው አይደል ላይ ተወዳድራ እንግዲህ ቴዲ ማክ ውጭ ሀገር አሜሪካ እንድትማር ኦፔራ ምናምን ወስዷት ነበር በዛን ወቅት የነበራት ገጠመኝ ነው ማለት ውጭ ሀገር ልጆች ማሳደግ በጣም ከባድ መሆኑን የሚያሳይ ነው ምክንያቱም አስተማሪዋ እንግዲህ እንደ ሴት ሆኖ ወንዱ በቃ እንትን ብሎ መጥቶ ያ ቻሌንጅ ነበር እያለች ነውና ስፔሻሊ ውጭ ሀገር ያላችሁ ወላጆች በጣም ከባድ ነው እዚህ ሀገር ውስጥ ራሱ አሁን አንዳንድ ነገሮች እየሰማን ነው ውጭ ሀገር ደግሞ ኦፊሻል ነው እሱ ደግሞ በጣም ከባድ ነው ሰላም እንዴት ነሽ በህይወት የሚያስፈራ ነገር ምንድነው አፈሳ ወቅታዊ ሁኔታ ነው ማነው መጥቶቂያ ያረጋጅ እናቴ ማጣት እውነት ነው ይሄ ጤና ይጨምርልኝ አባት ህይወት ላይ የሚያስፈራ ነገር ምንድነው ሞት ያው ቤተሰብ ማጣት አጋጥሞ ያውቃል ዳህንዶ ዳህኔ ሀሜሃ ውድቀት መቼ ማጥቶቂም እንደዚህ ለብስሽ ባይዘ ያድርግልኝ አሚን ይመች ደህነት አያግኝሽ አባት ምችት ይወልሽ ከባድ ጥያቄ ነው ታው ከባድ ግን በጣም ነው የምታምሩት እሱ ልንገራችሁ ናው እድሜና ጤና ይስጣችሁ መልካም ቀን እናመሰግናለን አሜን ሲያምሩ cooked chat መጨረሻ ላይ ሌላ ቃል ሆነ ወኮክሻ ቡቁሻ ምን ያለው ወኮክሻ where the holes at ምን ይበል ኮክሻን ዋንኩሽማ ነው ምን ዋንኩሽማ coconut water ኮኮናዋር ጥሩ ሄደች ታያችሁ ከሰው ወሬም እንደዚህ ነው ሲነሳ ሌላ ነው ሄዶ ግን የሆነ ፓዝ ካለፈ በኋላ ነገሩ ኮምፕሊትሊ ይቀየራል ወደ ሌላ ነገር ነው የሚሄደው ትክክለኛው ነገር መነሻ ላይ ያለውና ሲደርስ ያለው ለየቀል ነው የሚሆነው ብዙ ጊዜ ጀመር ባንዴ አይረቀዝም ላ በስማ እንዴ ማለት ይደረግዝ ይችላል አይቼዋለሁ ይሄን በእውነተኛ ታሪክ ላይ የተመሰረተ ፊልም እኮ ነው እሺ አንተ ግን እንዴ አስተግፊሩላህ አይ ባምቢ መስሚያ ተጠቅፈ የተባረከ ጀግና እኮ ነው ቴዎድሮስ አዲስ የአማርኛ ፊልም እንግዲህ ባምቢ ሰርታ ነው ከአለም ሰገድ ጋር እንዴ ምንድነው እንዴ ወዴት ነው መጣፋት ተቀብዬ ያምሻል እንዴ እሺ የሆነ እንትን ነገር ይዘሻል ምስማ በደንብ እስቲ እንዴ 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 አይበቃም ይሄማ ፈርቶሽ ነው የሚሮጠው ትገለዋለች እንጂ ተንቀሳቃሽ ኩሽና ሆነች እኮ ሴትየዋ ይሄ ማለት አጉል እምነት ነው ብዬ ነው ማስበው እኔ ይቅርታ አርጉልኝ ማለት 9 ወር አርግዘሽ እስክትወልጂ ያለ ፈጣሪ አንድ አምላክ እግዚአብሔር እያለ ብረት ያዥ ምናምን ያዥ እኔ እንደሆነ እንደ አጉል እምነት ነው ማየው ደግሞ ብዙ አዲስ ነገሮችን ይዤላችሁ መጥቻለሁ ቲክቶክ ላይ እንዳያችሁት ነው አግብቻለሁ ወልጃለሁ ዮማሪዮስ ነው ባል ያለች ኢንተርኔት ስላልነበረ አሁን በቅርቡ ነበር የለቀኩት የቀለበት ፕሮግራሜንም በቅርቡ ነበር የለቀኩት የልጄንም እንዲሁ በቅርቡ ነበር የለቀኩት እና ብዙ አወዛጋቢ ነገር አለው አይኖ አንዳገባች ወለደች መቼ አግብተሽ ነው 9 ወር እኮ ነው የሚረገዘው ምናምን እሺ እኔና ባሌ ስንጋባ
መስከረም ላይ ነው የተገባነው። መስከረም 6 ነው የቀለበት ፕሮግራሙ የነበር መስከረም 6 ነው። አዘግቼው እንደቀኩት አሁን በቅርቡ ኢንተርኔት ማግኘት ስላልቻልኩ ነበር። መስከረም 6 ተጋባን። መስከረም 6 ስንጋባ የ3 ወር እርጉዝ ነበርኩኝ። ከዛ አምነን የካቲት 7 ተወለደ ማለት ነው። ስለዚህ ለተወዛገባችሁ ሰዎች አስቡት እንግዲህ ማስላት ትችላላችሁ ቀኑን። አሁን የማሪዮስ ሚስት ነኝ ከሱም ልጅ አለኝ በሚል ፎቶ ወጥቷል የሷና የማሪስ አንድ ላይ እና ሰሞኑን እየተወራ ያለ ነገር ነው። እሷም ወጣ እንግዲህ ትክክለኛው ነገር ይሄ ነው ብላ አውርታለች። እስኪ የማሪስም በዚህ ጉዳይ ስቶሪ አድርጎ ነበር። ስቶሪው ላይ የዛኔ ስወድቅ ያልነበሩ ሰዎች አሁን ላይ ግን ስኬቴን አይቶ ብቅ ብቅ አሉ ሚል አይነት እንደዚህ አይነት ሴንስ ያለው ስቶሪ አድርጓል። ኩርናስ የጠፋት በቃ አንተ ምንም ቀብር አልሆናል አይደለ? ደሞ ማሞት ይለኛል። ቴስ መካኒኩ ነው። ቴስ መካኒኩ እንደውም በጣቱ የጎማ ብሎ ነው የሚፈታው። ድንገት ነው ያረፈው። ኧረ በእናትህ ሲያሳዝን የሚገርም ቀብር አመለጠ። የምር የሚገርም ቀብር። ረዳቱን ታውቀዋለህ? ስርስሩ የሚለው ቀዩ እንታይ በቃ ህዝቡን በንባራቸው። ቴስ መኪናውን ከፍ አድርግልኝ እኔ ክሪኩን ላስገባ መኪናውን ከፍ አድርግልኝ። በቃ እየየ አልቻልንም። የምር 12 ቁጥር አምጣ በለኝ እስትራቸው አቀብለኝ በለኝ ብሎ በቃ እየየ ሳናድድ በአፋንኩሎ በለኝ አለ። በጣም በቃ አሳዘነን። እየየ ሲያሳዝን ብታይ የወረደው ሞተር እንጫ ነው በለኝ አለ። በቃ እየየ እንዴት ነው? ሰላም ነው? ከዛሬ ነገ እነግርሃለሁ እያልኩኝ እንደው ስት እያደረኩት ምን አጋጠመ? ልጄ እንደው አንድ ልጅ ከአሜሪካ ሊመጣ ነው። እንደው ታውቃለህ መጥቶ አንተ ጋር ነው የሚያልፈው፣ ማረፊያም የለውም። እሺ። እና መውጣት ነው አንተ ልትወጣ ነው አሜሪካ ወንድ ልጅ? አዎ እንዴ እርሶ እኔ እንግዲህ በጉርብትና ከተከራይ በላይ ጎረቤቶትም ነኝ። 5 ዓመት ኖር ያለው እዚህ ቤት። አንድ ወንድ ልጅ እንዳሉ ታውቃለሁ። እሱም በ30 የስርቆት ኬስ ተከሶ ዘብጥያ ኮረደ። ስንት ጊዜው እንደውም ፈጣሪ ሲረዳው እንጂ በቀን ለ12 ሰዓት ብቻ ስለሚመሽ እንጂ በ60 የስርቆት ኬዝ ይመሽ 24 ሰዓት ሙሉ ጨለማ ቢሆን 60 የስርቆት ኬዝ ይኖር በላይ ባለጅ ነው ያሉት። የአብራኪን ከፋይ አትናገር። ሐቁን የተናገርኩ። እንደውም ኪችን ጠቦኛል። በቃ ያንተን ቤት ኪችን ላደርገው ፈልጋለሁ በቤቴ። አይ ጋሽ ምንድነው? አይቼዋለሁ። እኔ ስወጣ ስገባ እንግዲህ ለ5 ዓመት ብዬዋለሁ። አንድ የሚሸተኝ ነገር አለ። ምንድነው? ሙቅ ለሚቀቅሉበት ኪችን ሙቅ ደግሞ ሳሎን ተቀቀለ፣ ጓዳ ተቀቀለ፣ ኪችን ተቀቀለ፣ ሙቅ ነው። ለሙቅ ብዬማ ቤቴን አለቅም። እንደውም እውነቱን ልንገርህ፣ በቃ ቤት ኪራይ መጨመር ፈልጌያለሁ። ወይ ትጨምራለህ ወይ ትወጣለህ። በቃ እንዲህ ገልጿል። ምንድነው? እኔማ አልቆልኛል ልወጣ ነው። ተሰርቶ አልቆልኛል። የጎጃሙ ራበር አመጣጤም ከናጅ ጥሬ ስጋ በሚጥሚጣ ወይ እንዴ ተሳስቼ እዚህ መልክቱ ገብቶናል። ፋዘር ሰላም እንዴት ናችሁ? ዛሬ እስክሪፕቶ ወደ መኪና የመቀየር ቻሌንጅ ጀምረናል። እንደውም አንድ ሰው አገኘን፣ እስኪ እንጠይቅ። ሰላም ነው እንደምን? ሰላም ነው እንዴ ቀየረው። ያኛው በስራ ነው። ሞክሩት። ቻው። አይ በርጠሚውስ ወንድም ታናሽ ከታላቅ የባሰ ልጅነት የመጀመሪያ ጊዜ ሱፍ ነው የለበሰ። ምን አለኝ መሰለህ? 3 ነገር። እኔ እንደሌላ ወንድ መኪና በር ከፍታለሁ፣ ትከፊ ይከፍትልኛል፣ ወንበር ይጎትትልኛል፣ ጃኬት ይሰጠኛል። በመጀመሪያ ቀን እነሱ አይመስባቸው ምን መቼም ነው የማይረሳኝ። አሁን ኖርማሊ ለሴት ልጅ በእንደዛ አለም ፍቅር የምገልጸው አሉ። መኪና በር አልከፈትክልኝ ምናምን ብሎ የሚጣሉ የሚለያዩ እሱን ነው የምልህ። አሁን እሱም መጀመሪያውን ፍቅር የለም፣ በሩ ነው መኪናውና በር መከፍት ነው። ሪስፔክት የመሰላት ክብር የመሰላት። እሺ አሁን እኔ ጃኬት ለእሷ አውጥቼ የምሰጠው እኔ በብርድ አትወደኝም ወይ? ብርድ ይመታኝስ ገባ ማለት የምትወደኝ ከሆነ ለእኔ ብሎ ተመታ አይደለም፣ በቃ አሞኛል። እኔ እሷም ያማታል። ፍቅር ነው፣ አንድ ነን። እንዲህ አይነት ይሄ ወንበር መሳብ ከኒውዮርክ ተጠግርጎ ቆሻሻ ውስጥ የተጣለ ባህል መጥቶ እዚህ ጋር ምናምን እንዲህ አይነት ነገር የለም። ወንበር መቆዘት ምናምን አይደለም።
ማለት እኔ የምለው አክብሮት እንደዛ አባቶች አላስተማሩንም። እንደዛ ሴት ልጅን ፍቅርና አክብሮት የምገልጸው በዚህ አይደለም። ይሄ ውሸት ነው። በር መኪና እኔም አላምንበትም። ልቧን ማግኛ ነው ዘዴ ነው። ልቧን ማግኛ ዘዴ ነው። ምናምን ሰው ፊት እንደዚህ ስለ ምናምን ጃኬት አንተ ምናምን አንተ እንዲህ ተንቀጠቀጥክ እየሄድክ ምናምን እንደዚህ የለም። መጀመሪያ ከምትከወድልካት ጃኬት ትይዝላታለህ። እውነት ነው። ካሰብክላት ደግሞ ፍቅር ጭንቅላት ልብ ውስጥ ስለሆነ የኔ ቆንጆ ጃኬት ለብሰሽ በግድማ ስለሆነ ቀዝቀዝ ስለሚል እንዳትረሽሽ ጃኬት ማሰብ ይሄ ነው። እንቅጭ እንቅጫን ነው ያወራው። ደርበሽ ውጪ ትላለህ። በቃ እንዴት ነው ያሳምናል። ፖይንት እማማ ዝናሽ አረ ሙዳ ያዙ ለስራት አቤት እማማ ዝናሽ አቤት ሙድ ይዛሉ ብቻ። አረ እማማ ዝናሽ በስነ ስርዓት አቤት በሉ። ቁም ነገር ልነግሮት ነው እማማ ዝናሽ። አሜን አሜን እያልኩ ነው። አሜን አይደለ አቤት በሉ እማማ ዝናሽ። አቤት አዎ በስነ ስርዓት አቤት በሉ እማማ ዝናሽ። አቤት ደህና ኖት? ደህና ነኝ። አረ በስነ ስርዓት ደህና ነኝ በሉ። እግዚአብሔር ይመስገን በሉ እማማ ዝናሽ። እግዚአብሔር ይመስገን። ለምንድን ነው የሚሉት? በስነ ስርዓት እንትን አይሉም እንዴ? እግዚአብሔር ይመስገን ማለት ምን ማለት ነው እኮ? ድምፆት ወፈራ ድምፆትን አይቀይሩ። እንዴት ነው ነገሩ? ዛሬ ሙድ ላይ ናቸው። እማማ ዝናሽ። አቤት ደህና ኖት? እግዚአብሔር ይመስገን። አሎ ወሬዋ ማን ነው? አንተ አሁንም 2019 መጣ አይደል? አሁን ምን እናንተ ዳነ ነህ? አዳው አክበር አሁንስ መሮኛል። ወላሂ አመቱ ተቀየረ። ስማ አሁን ማታ ያሰብኩት ነገር ማለት ነው ኩላሊታችን ብንሸጥ እኮ ውድ ነው። ወላሂ ሀብታም እንሆን ነበር እኮ አንዳንዱን። ኧረ 2019 ዳውን ልንቀር ነው ወይ? በሊቢያ ወዲያ ውጭ ሀገር እንጥፋ እና ምን እናድርግ? ወላሂ እንሸጣለን። እኔ ኩላሊት ልሸጥ ነው እንጂ ዋው ዲያ አሬ 2019 በደህንነት የማልቀጥልም ወላሂ ራሴ ማጥፋት ፈልጌ ነበር። ባለፈው ወደ ራሱ እቁብ ደርሶብኝ በቃ ኩላሊት ልሸጥ ልሄድ ነው። ወራጅ አለ ሹፌ። ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ተመችቷችኋል? እዚህ ድረስ ካያችሁት ወዳችሁት ማለት ሁላችሁም ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ ብቻ ሳይሆን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ቻው።